እንዴ ዲያስፖራ እኮ ማዕበል የመታው መርከብ ነው አለ አይደል? በቪዲዮ የምናየው ፊልም የምናየው ስናይ ያደግነው የአሜሪካን ፊልም የአውሮፓ ፊልም ምናምን ቄቅ ብለው ሱፋቸውን ግጥም አድርገው ምናምን ዘንጠው ምናምን ኩኪሳቸውን እየበሉ ምናምናቸውን ጃምቧቸውን ይዘው ምናምን በቃ of course you know the Venezuela actually no not say you are Nigerian you come on እያሉ ነው። በጣም ልዩነት አለው። ግን እኛ ደግሞ ሱፍ ስንለብስ ወጥር እንላለን። ሱፋችን ጠርቅ ንግግራችን ሁሉ ይቀየራል፣ አረማመዳችን ይቀየራል፣ አንደበታችን ምናምን ሁሉ ይቀየራል እና ሰውም ራሱ ካጠገባችን እንላለን እንዳይነካን ምናምን ነገር እዚህ የለም። አፈር ድሜ ግጠው ነው የምትበላው። አፈር ድሜ ግጠው። ያው ደሜን ለማውረድ እግሬን ሰቅላለሁ። ማታ የቆምኩበት ደሜ ስለሚረጋ ወታች አውጣና ሰቅለዋለሁ። ነቢያቴ ማርያም ነቢያቴ ሆይ አንቺን የለመነ ይበደላል ወይ? ዋው ከስር አረንጓዴው በላይ እድሜን ጨረስኩት ስደትን ስለምን። አረ ነቢያቴ ሆይ አረ እናቴ ሆይ ከዚች ሀገር ነቅለሽ አጥኝም ወይ? ነጠላቸው እንዲያርጉ ነው። አቤት እንዴት ናንተ ይላሉ ቁጭ ስንል የሆነ ቦታ ቁጭ ስንል አቤት ይሄ ልጅ እንደው እንዴት እንደሚያሳዝነኝ እንዲሁ ጓደኞቹ ሁሉ ሄደው እሱ ብቻ ቀረ። ልቡ ጥሩ አይደለም ይላሉ። እኔ ግን የምለው የዚህ የቃየል አቤልን የገደለበት ድንጋይ ወደ አፍሪካ ነው እንደተወረወረው። ምንም ጦርነቱ ሊቆም አልቻለም።